እንደዚህ ነው በቃ ሱሪያቸውን ዝቅ አድርገው አሜን ግርማ ዝቅ አድርገው አፋቸውን ዘግተው ነው ያለው። ምክንያቱም ካለቀሱ ይሰማላ። ካለቀሱ ስለሚሰማ ዝቅ አድርገው በሹመት የምን ጽምዶ ነው? የምን ምናምን ነው? ጽምዶ ትፈልጋለህ? አዎ ፋኖ ጽምዶ ትፈልጋለህ? የዲሲ ያለው ፕሮፓጋንዳ ክፍል ትፈልጋለህ? የአንዲ ልጆች ትፈልጋላችሁ? የአማራ ጽንፈኛ ዩጋንዳ ያላችሁ ትፈልጋላችሁ? እንግዲያውስ እኛ በግዛታዊ አንድነት በምንለው ድርድር አናቅም። ሲጮህ ሰምታችኋል። እነዘመነ አሉ አሁን የሉም። ዝም እስክንድር ዝም። ኦኬ እስክንድር ይሻላል፣ ትንሽ ይሻላል። እስክንድር ወጥቶ በፍጹም ከህወሓት ጋር አንሰራም፣ የወልቃይት ጥያቄ አለን፣ የአማራን በጄኖሳይድ ከሷል ብሏል። ቢያንስ እስክንድር ፎሪስ ክሬዲት። እነዚህ ግን አፋቸውን ለጓሙ፣ ለቅሷቸው እንዳይሰማ ሱሪያቸውን ዝቅ አረጉ። መጀመሪያ ፖለቲከኛው ደብሪዝ፣ ፈትለወርቅ፣ ሞንጆሪኖ፣ ባለንጋ፣ ቀጥሎ ጀነራል ምግበይ፣ ቀጥሎ መዲድ። እንዲህ ነው የሚያርቋቸው፣ እንዲህ ነው የሚያጨማልቋቸው። በነገራችን አያሳፍርም? ውርደት አይደለም ይሄ? አሁን ይሄ ነው ለአማራ ቆምኩ የሚለው ወይስ ወጥቶ ግዛት ማለት ቅንጦት ነው ምንድን ነው ይለናል? አሁንም መጥቶ ዋናው ጠላታችን አብይ አህመድ ነው ሊሉን ነው አሁንም መጥተው። ቢያንስ ለአማራ ከሆነ ለአብይ አህመድ ቢያንስ እኮ ወልቃይት አልሄደም። ቢያንስ ከሆነ እንኳን እነሱ በእነሱ ጭንቅላት ነው፣ በእኔ አይደለም። እኔ ጉዳይ የለም ብያቸዋል። እንዲህ ናቸው። ቁራጭ መሬት ብለው አይመጡም። ቁራጭ መሬት ብለው በእርግጥ ከዚህ በኋላ ከማንም ጋር ቢሆን ከሴጣንም ጋር ቢሆን ይኸው መጣልና ልክ ነገረ። ህወሓት ልክህን ይነግራል። በዚህ ቁመናው ተዳክሟል ብለን እንኳን ልክህን ይነግራል። ህወሓት ልክህን ተዳክሟል፣ ምን ብሏል እያልክ ማለት ነው። አንተስ ይሄ ነገር ምናልባት ነገ ከነጎዲያ ሚስተር ጀስቲፋየር ይወጣና ግራንድ ጀስቲፋየር አቶ ይልቃል ምናልባት ጀስቲፋይ ሊያደርገው ይችላል። ይሄንን እኮ ሲሉ እነሱ የህገ መንግስት ምናምን ማለታቸው ነው። የግዛታዊ አንድነት ላይ አንደራደርም ሲሉ ህገ መንግስቱን እኮ ነው ሪፈር ያደረጉት። ህገ መንግስቱን ደግሞ ልናከብር ይገባል ምናምን ብሎ ግራንድ ጀስቲፋየር መጥቶ ጀስቲፋይ ሊያደርገው ይችላል። ይልቃል ጀስቲፋይ የማያደርገው ነገር የለም በአለም ላይ። the last reading Greek give me anything ምንም ነገር ስጠኝ ግሪክ መሆኑን ዲፋይ እንትን አደርግልሃለሁ፣ ጀስቲፋይ አደርግልሃለሁ። ሽማግሌው የፈለገ ነገር ስጠው ለይልቃል ጀስቲፋይ ያደርጋል። ይሄ አሁን የለጠፍኩትን የትላንትና ይልቃልን አይመለከትም፣ ግራንድ ጀስቲፋየርን አይመለከትም። ሊደነቁ ይገባል አደሞች። እምነታቸውን ፍላጎታቸው ምን ትቀናጃለህ? ኦኬ ተቀናጅ። የጋራ ጠላት አለን ማንም ይባል አብይ ግን ስንቀናጅ ነገም ነግሬሃለሁ፣ ከነገ ወዲያም እነግርሃለሁ። ድል ከተቀናጀን በኋላ መጥቼም ስወስድ ኧረ እንደው እንዳትለኝ በመግለጫ ያስቀምጫለሁ። ገና ጦርነት የጋራ መቀናጆችን ሩቅ ሳይሄድ በግዛታዊ አንድነቴ ላይ አልደራደርም ብዬ አስቀምጬልሃለሁ። አምነህና በሱ እሱን ተቀብለና ነው እያለው ያለው እነ ደብሪጽ። ይሄ ነው ዘንድ ጀነራሉ ደግሞ መጣና አይ ግዛታዊ አንድነት ብቻ ምናምን የሚባል ነገር የለም፣ ከኢትዮጵያ ጋር ከኖርንም ባርነት ነው። ለዚህ ባርነት መስራት የለብንም፣ የራሳችንን ሀገር እንመሰርታለን። ክንፈዳኛው ከቻልንም ከኤርትራ ጋር ነው የምንዋሃደው እንጂ ኢትዮጵያ የምትባል ሀገርማ ባርነት ናት ብሎ እርፋል። ስማው ከዛ አያይዘው የህወሓትን መግለጫ ከክንፈ ጋር አያይዘው ከዛስ ዲሲ ያሉ የትግራይ ጽንፈኞች ዋናው ጠላት አብይ ነው፣ ወልቃይትም ቢሆን እኮ ያለው በኦህዴድ እጅ ነው። ያጃጅላል። ሶስተኛ መጃጃል
ተጃጅላችሁ ምን የቱ ጋ ነው ግን የምትደርሱት? የእናንተ መጃጃል መጨረሻው የቱ ጋ ነው?